ጋይስ የቃሉ ቡቲክስ ጉዳይ ዓለምን እያስገረመ ይገኛል። አስባችሁታል? ግን ህፃን ልጅ ነው እንግዲህ እኛ ራሱ እንደ ተከታታይ ፊልም ዛሬ ደግሞ ምን ይዞልን ይመጣ ይሆን እያልን መጠበቃችን ቀጥሏል። በጣም ነው የሚገርመው። ኢትዮጵያ ውስጥ በጣም ተላላቅ የተባሉ ሚዲያዎች ወይም ደግሞ ቻናሎች አሉ፣ ወይም ደግሞ በጣም በርከት ያለ ፍሎር ያላቸው ሰዎች አሉ። ይሁን እንጂ ስለ ቃሉ ብዙ ነገር ሲሉ አይቼ አላውቅም። ለምንድን ነው ግን ማለት የዓለም አቀፍ የሆኑ ከ20 ሚሊዮን በላይ ተከታይ ያላቸው ሰዎች ስለ ቃሉ ሲያወሩ፣ ለቃሉ ተስፋ ሲሰጡት፣ ለቃሉ ሲያበረታቱት ምናምን ስናይ ኢትዮጵያ ውስጥ ያሉ ታላላቅ ሚዲያዎች ወይም ደግሞ ብዙ ተከታይ ያላቸው ሰዎች ግን ስለ ቃሉ አንዲት ነገር እንኳን ትንፍስ አላሉ። ለምንድን ነው ግን ማለት አንዳንድ ጊዜ ግራ ይገባኛል። እሺ ደህና ችግር የለውም፣ ግን ይህ ልጅ የመቀሌ ልጅ ከመሆን መጠን ወይም ደግሞ የትግራይ ልጅ ከመሆን መጠን የትግራይ ታላላቅ ሚዲያዎች የት አላችሁ? ለምን ይህ ልጅ ሳፖርት አታደርጉትም? ማለት ሳፖርት ማለት የሆነ ነገር አድርጉለት አግዙት ማለት አይደለም፣ ግን በቃ ዓለም ሙሉ የዓለም ህዝብ ወይም ደግሞ በዓለም ውስጥ በጣም ተጽዕኖ ፈጣሪ የተባሉ የሶሻል ሚዲያ ተጠቃሚዎችን ስለዚህ ልጅ እያወሩ እያሉ ለምንድን ነው ጥሩ በነገራችን ላይ የሆነ ሰው አዲስ የፈጠራ ስራ ሲሰራ ማድነቅም አለማድነቅም መብታችን ቢሆንም ማለት እንደ ቃሉ ያሉ በጣም ፓወርፉል የሆኑ ሰዎች ግን ደግሞ ኢትዮጵያውያን ሲሆኑ በጣም የሆነ ኩራት ይሰማሃልና ማለት በአሁን ሰዓት ዓለም አቀፍ ሆኖ በዓለም አቀፍ ተጽዕኖ ፈጣሪ የተባሉ የሶሻል ሚዲያ ሰዎች ስለ ቃሉ ሲዘግቡ፣ አፍሪካ ውስጥ ሆኖ የአፍሪካ ተጽዕኖ ፈጣሪ የተባሉ ሰዎች ስለ ቃሉ ሲዘግቡ፣ ኢትዮጵያ ውስጥ ያለን ሰዎች ደግሞ ታላላቅ ሚዲያ ያለን እንደ ቴሌቪዥን ወይም ደግሞ አንዳንድ የፕላትፎርም ማለት ብዙ ተከታይ ያለን ሰዎች ስለ ቃሉ ምንም አለማለታችን ግን የሆነ እንደ ንፉግነት ወይም ደግሞ እንደ ምቀኝነት መስሎ ይሰማኛል። ለምንድን ነው ግን ማለት ቃሉ አስባችሁታል? ቃሉ አድጓል፣ ቃሉ ኢንተርናሽናል ታዋቂ ሆኗል ማለት እኮ ሀገራችን ያስጠራል፣ ህዝባችን ያስጠራል፣ ባህላችን ያስተዋውቃል፣ ብዙ ነገር እንጠቀም